ይስጥልን ፈይሳ ነኝ ከበስት ዋን ፋይናንሻል። እንግዲህ እንደምታውቁት በዚህ ቻናል ጠቃሚ የሆኑ ገንዘብ ነክ መረጃዎችን እያደረስናችሁ እንገኛለን። ከዚህ በፊት ካካፈልናችሁ መካከል አንደኛው የኢድል ሎን አፕሊኬሽን ነው። እንግዲህ ኢድል ሎን አፕሊኬሽን ብዙ ነፃ ገንዘብ በውስጡ አለውና ያንን ቪዲዮ ያላያችሁ ሄዱና ኢድል ሎን አፕሊኬሽን ነፃ ገንዘብ የሚለውን እዩትና አፕላይ አድርጉት። በዚህ አጋጣሚ የኢድል ሎን አፕሊኬሽን ሞልታችሁ የማይመለስ አንዳንድ ሺህ አግኝታችሁ በኢሜል በስልክና በቴክስት እያመሰገናችሁ ያላችሁን እኛም እናመሰግናለን። ዛሬ ይዤላችሁ የመጣሁት አይአርኤስ ከዚህ ኮቪድ-19 በሽታ ጋር ተያይዞ ተጨማሪ ለአሜሪካ ሕዝብ የሰጠውን ተጨማሪ ድል ወይ ደግሞ ጥቅም አብረን እናያለን። CARES Act Notice 2020-50 ውስጥ በተገለጸው መሰረት በኮቪድ-19 በሽታ ምክንያት የታመመ ወይ ደግሞ የተጠቃ ወይ ደግሞ ቤተሰቡ ገቢው የተጎዳ ሰው ከጦረታ አካውንቱ ወይ ደግሞ ከኳሊፋይድ ሪታይርመንት አካውንቱ ገንዘብ መውሰድ ይችላል ይላል። እንግዲህ ኳሊፋይድ ሪታይርመንት አካውንት ስንል ኦር የጦረታ አካውንት ስንል እንደ 401k 403a 403b 457 እና IRA የመሳሰሉ ናቸው ማለት ነው። እንግዲህ ምንድነው የሚለው? አንደኛ አንድ ሰው እስከ $100,000 ከዚህ አካውንት መውሰድ ይችላል ይላል። እስከ $100,000 ከዚህ አካውንት መውሰድ ይችላል። ሁለተኛ ይሄንን ገንዘብ በብድር መልክ ከሆነ የምንወስደውን ገንዘብ ከሪታይርመንት አካውንታችን በብድር መልክ ከሆነ የምንወስደው እስከ ዲሴምበር 31 2020 ድረስ ብድሩን መክፈል ላለመጀመር እንችላለን ማለት ነው። ኦር አለመጀመር እንችላለን እስከ ዲሴምበር 31 ድረስ ማለት ነው። ሶስተኛው ነገር ምንድነው? እንግዲህ ከምንወስደው ገንዘብ 1/3 ብቻ በ2020 እንደ ገቢ ተደርጎ ይቆጠራል። ምን ማለት ነው? ለምሳሌ 60,000 ከጦረታ አካውንታችን ብናወጣ በ2020 ኢንካማችን ላይ የሚደመረው 20,000 ብቻ ይሆናል ማለት ነው። ስለዚህ 1/3 የወሰድነው ገንዘብ በዘንድሮ ዓመት እንደ ገቢ ይቆጠራል። የተቀረው 1/3 ደግሞ በ2021 ላይ እንደ ገቢ ይቆጠራል። የተቀረው የመጨረሻው 1/3 በ2022 እንደ ገቢ ይቆጠራል ማለት ነው። እንግዲህ ከዚህ በፊት እንደምናውቀው አንድ ሰው ከሪታይርመንት አካውንቱ ገንዘብ ቢያወጣ እና ቢጠቀም የታክስ ፎርም 1099-R ኢሹ ይደረግለታል። የዛን ዓመት ታክሱን ፋይል ሲያደርግ በዛ ፎርም ላይ የተጠቀሰውን ቶታል ገንዘብ እንደ ገቢ ሪፖርት አድርጎ ታክስ ይከፍልበታል ማለት ነው። በዚህ CARES አክት መሰረት ግን ከወሰደው 1/3 ብቻ በዛን ዓመት እንደ ገቢ ይቆጠራል ማለት ነው። ይሄ ጥሩ ነገር ነው። በታክስ ላይ ከፍተኛ ለውጥ ያመጣል ማለት ነው። አራተኛው ነገር 10% ቅጣት አሁን ቀርቷል። ኖርማሊ ምንድነው የሚደረገው? አንድ ሰው እድሜው 59 ዓመት ተኩል ሳይደርስ ከሪታይርመንት አካውንቱ ብር ቢያወጣ 10% ቅጣት ይጣልበት። 10% አይደለም እስከ 25% ፔናልቲ የሚያደርጉ ሪታይርመንት ኢንስቲትዩሽኖችም አሉ ማለት ነው። ያ አሁን ዌፍ ተደርጓል ማለት ነው። አምስተኛው ነገር ይሄንን የወሰድነውን ገንዘብ
መልሰን መክፈል ብንፈልግ ወይ ደግሞ የወሰነውን ገንዘብ መልሰን ወደ ሪታየርመንት አካውንታችን መመለስ ብንፈልግ በ3 ዓመት ውስጥ ብንመልስ የከፈልንበት ታክስ እንደ ገቢ ቆጥሬ ነው የከፈልንበት ታክስ ተመላሽ ይሆንልናል ማለት ነው። ኦኬ ስለዚህ ባጭሩ ምን ማለት ነው? እንደ ሮል ኦቨር እንዳደረግን ይቆጠራል ማለት ነው። ከአንድ IRA ወደ ሌላ IRA ሮል ኦቨር ሲደረግ ታክስ እንደማይደረግ ሁሉ እንደዛ ይቆጠራል ማለት ነው። በ3 ዓመት ውስጥ ከመለስ ነው እንደ ሮል ኦቨር ይቆጠራል። የከፈልነው ታክስ በዛ ላይ የከፈልነው ታክስ ተመላሽ ይሆናል ማለት ነው። ሌላው ማን ኳሊፋይ ያደርጋል የሚለው ነው በዝርዝር የምናየው። ማን ኳሊፋይ ያደርጋል የሚለው አንደኛ በኮቪድ-19 ታሞ የነበረ ሰው ወይ ደግሞ ቤተሰቡ የታመመበት ሰው ለዚህ ኳሊፋይ ያደርጋል። ሁለተኛው በዚሁ በሽታ ምክንያት ገቢው የቀነሰበት ወይ ደግሞ ከስራ የተቀነሰም ሊሆን ይችላል። አንደኛ ገቢው የቀነሰበት ኦር ከስራ የተቀነሰ ሰው ኳሊፋይ ያደርጋል። ሌላው ኳረንታይን የተደረገ ሰው ለዚህ ኳሊፋይ ያደርጋል። አራተኛው የስራ ሰዓት የተቀነሰበት ሰው በኮቪድ-19 ምክንያት የስራ ሰዓቱ የተቀነሰበት ሰውም ለዚህ ኳሊፋይድ ያደርጋል። ሌላው በኮቪድ-19 ምክንያት ዴይ ኬር ስለተዘጋ የህፃናት ማዋያ ስለተዘጋ እናት ወይ ደግሞ አባት ኦር ሌላም ሰው እነዚህ ልጆች ለመጠበቅ ቤት እንዲቀመጥ የተገደደ ሰው ይሄም ሰው ኳሊፋይ ያደርጋል ማለት ነው። ሌላው የግል ስራ ያላቸው ሰዎች በኮቪድ-19 ምክንያት ገቢ ያጡ ሰዎች ካሉ የግል ስራ የሚሰሩና በዚህ ምክንያት ገቢ ያጡ ሰዎች ለዚህ ኳሊፋይ ያደርጋሉ። ኦር የግል ስራውን እየሰሩ ገቢያቸው አነስተኛ የሆነ ደግሞ የስራ ሰዓታቸው ቀንሶ ገቢያቸው የቀነሰባቸው ሰዎች ካሉ እነዚህ ሰዎችም ለዚህ ኳሊፋይ ያደርጋሉ ማለት ነው። እንግዲህ ይሄን ይመስላል። አቅዳችሁበት ወይ ደግሞ እቅዳችሁ ውስጥ ካለ ገንዘቡን ለምን አውለዋለሁ ብላችሁ አቅዳችሁ ከሆነ ይሄ ጥሩ እድል ነው፣ መጠቀም ትችላላችሁ። እንግዲህ ይሄን ይመስላል። ለወደፊት የተለያዩ ፋይናንስ ነክ ጉዳዮች ላይ የተለያየ ቪዲዮ ስለምንሰራ እንዳያመልጣችሁ ይህንን ቻነል ሰብስክራይብ አድርጉ። ኖቲፊኬሽን በልም መንካት እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ በሰላም ቆዩ።